ከሲዶ ማርሻል አርትና ከጆኒ ማን የሚያሸንፍ ይመስላል? ምን ጥያቄ አለው? ጆኒ እንዴት እንደዛ ልትሻል? እርግጠኛ ነህ? ከጆኒና ከሲዶ ማርሻል አርት ማን የሚያሸንፍ ይመስላል? ሲዶ የሚያሸንፍ ይመስላል። እንዴት ሲዶ ልትቻል? ሲዶ አሁን ላይ ባለው ብቃትና አቋም እሱ የሚያሸንፍ ይመስላል። ኦኬ አመሰግናለሁ። ከሲዶ ማርሻል አርትና ከጆኒ ማን የሚያሸንፍ ይመስላል? አረ ጆኒ ያሸንፋል። ምክንያቱም ጆኒ ይከብደዋል ሲጀመር። ኦኬ ጆኒ ያሸንፋል ነው የምትይው? አመሰግናለሁ። ከሲዶ ማርሻል አርትና ከጆኒ ማን የሚያሸንፍ ይመስላል? ሲዶ ያሸንፋል። እንዴት እንደዛ ልትቻል? ምክንያቱም ሲዶን እንተማመንበታለን። አመሰግናለሁ። ከሲዶ ማርሻል አርትና ከጆኒ ማን ያሸንፋል ብለህ ገምታለህ? እንዴት እንደዛ ልትቻል? ብቃት አለው፣ ትተማመንበታለህ። አመሰግናለሁ። ቢቢ ከሲዶ ማርሻል አርትና ከጆኒ ማን ያሸንፋል ብለህ ታስባለህ? ጆኒ። እንዴት እንደዛ ልትቻል? ንቃተ ህሊና ስላሸነፈ። አመሰግናለሁ አባቴ፣ ከሁሉም ያንቺ ይሻላል። መርካቶ ላይ ያለውን እንቅስቃሴ እንግዲህ ተመልክተናል። ውጤቱም እንደዚህ ነው። የእናንተን ደግሞ ግምት ኮሜንት ላይ አስቀምጡልኝ። እኔ በግሌ ጆኒ ያሸንፋል። እናንተስ? ኦኬ ሲዶ ወይም ጆኒ? ሲዶ ያሸንፋል። ለምን እንደዛ? በቃ ሲዶ ነው እኮ ተደብቆ ነው እንጂ ታውሪ ነገር ከነገር ተደብቆ ነው ምን ሲዶ ወይ እርግጠኛ ነው ሲዶ ያሸንፋል። ኦኬ እሺ፣ የሲዶ ምርጥ ቃል ምትለው ምንድን ነው? ሁሌ የሚጠቀመው በተሳለ ነው። እንቆራሪቷ ሲዶ ብለዋል። በደምብ ሲዶ ወይኔ ተጊው ሲዶ መረጠ። ሲዶ ወይ ጆኒ? ሲዶ ኦር ጆኒ? ያው ጆኒ። አንተስ? ጆኒ። ኦኬ ሶ ለምን እንደዛክ? ጆኒ ከባለፈው ፋይት ላይክ ፕሮፌሽናል ፋይተር እንደሆነ ስላሳየ። ኦኬ ወርባሺ ኤክስፒሪየንስ እና ቴክኒክ። ኦኬ እሺ፣ የጆኒና የሲዶ ምርጥ ቃል ያው የሲዶ በጣም ብዙ ጊዜ የሚጠቀመው ቃል ምንድን ነው? እሺ ሮራ ያሸንፍ ደስ ይለኛል። ጆኒ ጎበዝና ለምን ብታሸንፍ ውስጥ ይኖራል። ደስ ይላል። እሺ የሲዶ ምርጥ ቃል ምንድነው? ሁሌ በሶሻል ሚዲያ የሚጠቀመው ቃል ምንድን ነው? ሀበሻ ይላል። ብዙ ጊዜ ሲዶ ያበደ። ሲዶ ኦር ጆኒ? ጆኒ ለምንዛዝ? እኔ የጆኒ አድናቂ ነኝ። አንቺስ? ጆኒ። ለምን እንደዛ አላት? ሲዶ ምን አደረገ? ምንም አድርገህ ሳይሆን ያው ጆኒ የተሻለ ፕሮፌሽናል ይመስላል። አንቺስ? ከወዳጅ ሲዶ ምን አደረገች? ሲዶ አይ እኔ እሱ ወዳጅ ነኝ። በቃ በስንት ሁሉ ነገር ስለሚያደርገው የእሱ አድናቂ ነኝ። በስንት ታምኛለሽ ማለት ነው? አዎ ሁሉ ነገር ድንገት ነው የሚያደርገው። ኦኬ ከሲዶ የሚመችሽ ነገር አለ? አዎ ምን? ተንኮለኛ ነው የማይሰጥ። ኧረ ምንም ነገር የለም። ጆኒ ተንብል ነው። ተንብልነቱ ደስ ይላል እና ደግሞ ከዚህ ስላሸነፈ ንቃተ ነገር አለ ከንቃተ ጋር ሴንጌቱና የፋይቱ ቀን ሳይደርስ በፊት ይሄንን ቻናል 1000 እናስገቡ። በእናታችሁ ሰብስክራይብ አድርጉ። ናቲ ቪዲዮ ከናይቼዋለሁ፣ በጣም ያሳዝናል። እኔ ቡሊዎች አይመችኝም። እንደዛ አይነት ነገር ደግሞ መቼም እንዳያጋጥምብህ ለሶስት ወር ማማት ቤዘሽ ድርጅቱ ነፃ ስኮለርሺፕ እሰጥሃለሁ። ሶ ዳት መቼ ማንም ቡሊ አያደርግህም። instead of hoping that people around you are going to be nicer ራስህን አደገኛ አድርገህ በሚሰራ እና በተፈተነ ስኪል ሴት መቼም ቡሊ እንዳትደረግ እናደርግሃለን። join us, scholarship 3 months and you will never have to worry about those losers again. 我们今生注定是沧桑。በቃ ነው ምን እያደረግሽ ነው? ማናጀር የለመት በቃ ሁላችንም ውስጥ አለች። እሺ take care of our inside inner workers. ሀበሻ በቀሉ
በቀሉ ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ ባይዘው ይሄ በቃ ትሬንዲንግ ሆኗል። ሁሉም ሰው እየተጠቀመ ነው። ሰላም አለይኩም ይድረስልኝ ለጀግና ወንድማችን ሴዶ ማርሻል አርትስ በደረሰኝ መረጃ መሰረት ላስጠነቅቅህ እፈልጋለሁ። የሰማሁት የደረሰኝ መረጃ ምንድነው? በቀሉ ወይ ደግሞ እንቁራሪቷ በቅርብ ጊዜ ፌስ ኦፍ ስታደርጉ ማለት ነው ፊት ለፊት ስትገናኙ የሆነ እንትናን እንዳረገችው እንቁላል በጥፊ እንዳለችው እንደዛ አይነት ነገር ስነ አእምሯዊ ወይ ሳይኮሎጂካሊ ኢንቲሚዴት ልታረግ ወይ ልታስፈራራህ ብላ የሆነ ነገር ፕላን አድርጋ እንዳለች ሾልኮ ደርሶኛል። ስለዚህ ሴዶዬ ተጠንቀቅ። አካባቢህን ያለው ሰው ደግሞ አትመን ሙሉ በሙሉ አንተ ካምፕ ውስጥ ያሉ ሰዎችንም ሙሉ በሙሉ እንዳታምናቸው ለማለት ነው። ስለዚህ አይዞሽ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ። አሬ ግን ሴዶ ግን ደስ ይለኛል እውነት ለመናገር ምርጥ የፋይቱ ቀን ሳይደርስ በፊት 1000 መግባት አለብን ግዴታ ነው።